ሰላም ክብራትና ክብራን ተመልካቾቻችን ይህ ዘወትር እየተዘናናን የተለያዩ አስደሳችና ማራኪ ስፍራዎችን የምንጎበኝበት እርምጃ የተሰኘ ፕሮግራማችን ነው። ከእርምጃው በፊት ግን ትንሽ ዱብ ብዬ ነበርና በጣም ደክሞልኛል። እንደምታዩት እንግዲህ ሳምባዬ እዚህ ጎርጎራ ጋር ደርሳለች። ያው ረፍት ላርግና ፕሮግራሙ እንቀጥላለን እስከ መጨረሻ እኛ ጋር አሁን። እሺ፣ ስለ ትሪፓ በፊት ትላልቅ ሰዎችን ጠይቄ ነበር። ትሪፓ ምንድነው ብዬ ስጠይቅ ምን አሉ? ትሪፓ ማለት የበሬ ውስጤሽን ወይንም ኢንተርናል ፓርቱ በሙሉ ማለት ነው። ጻዳ ተደርጎ ሚክስ ይደረጋል። ከዛ ኩክ ይደረግና በአንድነት ማለት ነው። ኋላ ላይ ኩክ ተደርጎ ከተበሰለ በኋላ እንትን እኮ ነው ይሄ ለመዋኘት ሁሉ የሚበቃ መረቅ አለው አሉ። በጣም ከፍተኛ ሆነ ያንን መረቅ ማለት ነው። ያኔ በማባያ ገበታ ላይ ይቀርባል። በቃ ላቢን ያረክ መለብለብ ነው አልኩ። ዛሬኛም ወደ ኋላ እንለበልባለን። ከመሆነ ተከተሉ አሞታ። ዛሬ ቀን ትሪፓ ምንድነው? የትሪፓ የዘወትር ተጠቃሚዎችስ ምን ይላሉ የሚለውን ሁሉ እንጠይቃለን። የትሪፓ ተጠቃሚዎች በነገራችን ላይ ማለት ነው እጅግ በጣም ስለሚወዱትና ስለሚመቻቸው ትርታ የሚሉ ሁሉ ይመስለኛል። ከጣሙና ያው ካለው ጥፍጥና አንፃር ማለት ነው። ገብተን ቼክ እናደርጋለን። ክብራትና ክብራን ታዳሚዎቻችን ከኛ ጋር ቆዩ። እንግዲህ እየተቃረብን ይመስለኛል። በዚህ ይመስለኛል። እስኪ ይቅርታ ወንድሜ ላስቸግሪ። ሰፈር ነህ? አዎ እዚህ ሰፈር ነው። ትሪፓ ቤት የቱ ጋር ነው ያለው? ትሪፓ ማለት ሲቆላመጥ ነው እንጂ የአራዳ ጥሪው ጊዶ ነው የሚባለው። ትሪፓ የተሽሞነሞነ ስም ነው። ተጠቃሚ ነህ ግን ታስታውቃለህ። በጣም እዛው የርክ በሆነና አቦ የሆነ ራሱ አጋጣሚ እሱ ልበላ የርኩኝ ነው። አትቀልዳ። እውነት ወደዚህም አለ ነው ወይንስ እስኪ ደርስ ነው? 40 እስከ 50 ያክል ጊዶ ቤቶች ትሪፓ ቤቶች ማለት ነው። ክብራትና ክብሯን አብረን መሄድ እንችላለን። በጣም ጥሩ። ትሪፓ ቤቱን ይሄው የሚያስጎበኝም ሰው አገኝተናል። ገብተን ማለት ነው ፈታ እንላለን። የታባቱ አይመስልም? ደስ ይለኛል። አቤት የሰፈር ውበቱ! ጊዶ ቤት አርማው ምልክቱ ማስታወቂያ ምንድነው ለምትሉ ያው ከነ ምልክቱ የበሬው እግር ነው። ቆዳም አለ ጎን ላይ ብዙ ነገር አለ። የተለያዩ ነገሮች አንዳንድ እንትን የለም። ይሄ ውስጥ ይሄ ሳምባ እንትን ለምልክት ይንጠለጠላል። ያኛው ቤት ትንሽ ለእንትኑ ላይቱ ጨለም ብሏልና እዚህኛው ቤት እስኪ እንሞክር ነው። እንግዲህ እንደምታዩት ትሪፓ አሁን ላይ ዘምኗል። በፊትኛ ስናቅ በትልቅ ሳህን ምናምን እንዲህ ያነሳ ያረከነ በረበላውና አሁን ዘምኖ በሸክላ አለ። እንደገና አይደለም ማይግተ ዋስከተባ በቆጮ ነው። ሌላስ ከእንደዚህ ከሸክላ ውጪ በምን አለ? በሳይን በቃ እንበላለን። ዛሬ እናጫውተዋለን። በቃ ይመችልሽ። እሺ እናስመሰግናለን። ምን ጊዶ ቤት ነው? ኡንጌ ጊዶ ቤት እንደምታዩት እንግዲህ በጣም ያምራል ሲታይ። ይኸው ከነከለሩ ከነመረቁ አቤት 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 ዘምነዋለች። እዝጋበረን ችን ሙልጭ አርገን አንዴ ወንድሜ አለልኝ አማን ሰላም ነው። ለካ አንተም እዚህ አቴንዳንስ ታሞላለህ። ና ቁጭ ና። እግዚአብሔር ቴስቲ ነው በእውነት በጣም አንደኛ ነው። ጥፍጥና አለ። ትሪፓ ጊዶ ይኸው በመረቅ ልንጥለቀለቅ ነው ወገኖች። ዋናም ማይችል ጉዱ ነው። በሽታ ይነቅላል። እናቴ ነው። አማራጭ በዚህም አለ። ሰላማዊ የሚሰጥ ነገር ነው። አማራጭ በኩባያም አለ። ይለያል። እዚህ ቤት ምግብ ረጅም ዓመት በቃኒ እኮ ነው። ረጅም ዓመት በሆነበት አይ ግዶ ደስ ይላል። ቤት አለ አንደኛ አምጪ
እንደ አንበሳ ቢራ ነው የምንደጋግመው። ምን የቀረ ነገር አለ? ቴስት ይኸው መኮሮኒ አለ። አንጀት ማለት ነው። አንጀት መኮሮኒ አለ ውስጥ ቴስት ነው። እነ ጮጋራ እነ አንጀት እነ ጮማ እነ ሽምብላ እነ ውስጣ ይጠቅላላ አሉ። መንፋት ነው ቀጥታ ጮማ እንደቃ ይኸው በኢየሱስ ወፍራሙ አንጀት ቀጭኑ አንጀት ሚላስ ብትል ሰንበር ብትል እናመሰግናለን። ጊዶ ላይ ብርዝ አቤት ብርዝ ፏ አርጋችሁ ዘና በሉ። ዝዝ ጮጋራ ትግሉ ከባድ ነበረ። ፈውስ ነው ውስጣችን እንደ ጉድ ነው። የምን ስጋ ቤት ምሩጫ ትሪፓ ሁላችሁም ትሪፓ ቤት መታችሁ ብሉ። እሺ እናቴ ትሙት አንደኛ ነው። ትንሽ ምልክቱ ነው እንጂ ምልክቱም ቢሆን እኮ ዩኒክ ነው፣ መለያው ነው። በቃ ለዛ ደስተኛ ነን። ይመችላችሁ። ኡንገ ጊዶ ቤት በኢየሱስ ስም አንደኛ ነው። ቆጮን አሳያቸው በእናትህ። እንግዲህ ለዛሬ የነበረን የትሪፓ ቤት ቆይታን በዚህ ሁኔታ ጨርሰናል። ኔክስት ደግሞ በሌላ ቆንጆ ቪዲዮ እንገናኛለን። እስከዛው ድረስ መልካም ትሪፓ። ሶሪ በጣም ይቅርታ። በሰላም ቻው። እስከዛው ድረስ እንገናኛለን። እሺ ቻው። አያሞ ካዬ ሂሳብ አልከፈልክም። እሺ ወይኔ በእናትህ ይቅርታ። ስስቱ እናመሰግናለን። እግዚአብሔር ይስጥልን። ግቢ ለሌላ ጊዜ ግን አንዳንዴ ሂሳብ እርሺ። ታንክ ዩ። ይሄን ነበር መሮጥ በእውነት ይሄን በልቶ ቅድም በባዶ ሆዴ ሮጬ ጉዶኜ ነበር።